እሺ ሰላም ማን እንበል? ታምራት አለማየሁ እባላለሁ። እሺ ታምራት ብዙ ጊዜ የጤና እክሎች ሲገጥሙ ያው ቀለል ያለ ሊሆን ይችላል ወይም ከባድ ሶሻል ሚዲያ ላይ ምን ላይ ሰርች አድርጎ ማየት ይቀናል? ብዙ ጊዜ ቲክቶክ ላይ ነው። ቲክቶክ ላይ ነው ሞር ስለ ጤና እንደምትለው። እሺ ናይል ኬር ዩቲዩብ ቻናል የሚባል አለ፣ ቲክቶክም አለው ታውቀዋለህ? አላውቅም። እሺ ናይል ኬር በሀገራችን ባሉ ሰብ ስፔሻሊቲ ሐኪሞች የተሰሩ ቪዲዮዎችን የሚያጋራ የዩቲዩብ ቻናል ነው። ስለዚህ በጣም ጠቃሚ ስለሆነ ስለ ጤና ስላለው ነገር እክሎች እንዳለ ተገቢው ነው ማብራሪያ የያዘ ነው። እሱም ብታይ ዩቲዩብ ላይም ቲክቶክ ላይ ነው፣ አሪፍ ነው ብለን እናስባለን። ሜንሽን ለማድረግ ያክል ነው ማለት ነው። እሺ ወደ ጥያቄዎች ይሳመራል። ለብራዚያ መድኃኒት ከእንዶድ ሳሙና የሰራው የሀገራችን ዶክተር ማን ይባላል? ከእንዶድ ሳሙና የሰራው። እሺ ሁለተኛ ጥያቄ የሚሆነው አዲስ አበባ ዩኒቨርሲቲ የመጀመሪያ ሴት ፕሮፌሰር ማን ትባላለች? ኧረ አላወኩም። እኔ እኮ የዛን አልተወለድኩም። እሺ ዶክተር አክሊሉ ለማ ይባላል። ሴቷ ፕሮፌሰር ደግሞ የዓለም ፀሐይ መኮንን ነው የምትባል። አብረን ስለነበር በጣም እናመሰግናለን። እኔም በጣም አመሰግናችኋለሁ። እሺ ያው ሙሉ ስላልመለስክልኝ ፖስታውን ወደታች አደረግና እሺ በጣም አመሰግናለሁ።